እኔ ቪዲዮ እየሰራሁ ነው። ስማ ና ልገዛኝ ነው። አሁን 5 ብር አንጣ እያልከኛል ነበር። በል ስንት ነው የምትገዛኝ? 1000 አዎ 500 1000 ስማ ስንት ነው የምፈልገው? አሁን 5 ብር ነው 10 ብር 50 ብር ስንት ነው አንተ የተባልከው? 150 ዛሬ 150 ትናንትና 150 300 ገባ ማለት ነው። ኑሮ ተወደዳ። ትናንትና 150 ነው አልክ። ዛሬም በ150 ታዲያ እንዲህ በቃኝ ነው። አይበቃም ማለት እንዴት አይበቃም? አይደለም እኔ አሁን እሰጣለሁ፣ ችግር የለውም። ሁልጊዜ እየመጣ ነው። ትናንትና አሁን እዚህ ጠይቀኸኝ ነበር። አንተ የባጃጅ ተራ ጠየቀኝ። ማንተ እኮ አላወቀንም። ዝም ብለህ አንተ ነው ባጃጅ ተራ እኮ የጠየቀኝ አንተ አይደለም። መደብ ላይ ጠይቀኝ አንተ መደብ ላይ ተራ ባጃጅ ተራ የሰጠው እኮ ነው። ያ እንግዲህ ተይዟል። ያው ግን ቁጥሩ እዛ አይወጣም። የት ነው ቁጥሩ የማይወጣው? እዛ ተብሎ እዛ ነው የሚወጣው። አንተ ቁጥር ሲወጣ እዛ ያለው ያው ቆይ ግን ምን ታደርገዋለህ? ይሄን ሁላ ብር ስለዚህ እንጀራ እኮ እንበላ ነው። ፈትፈት እናደርጋለን ብቻ። ወይ እንዴት ነው ፈትፈት የሚቻለው? አገት ያ ወተስተ ቤት ልግባ። መቶ ብር ተሰጠው ግን ቤት ይገባል። ነገስ ነገም አልመጣም። ነገ እኔ ጋር አልመጣም። የዛሬ ኖር ከምር የዛሬ ኖር